ሌሎች ስልኮች ላይ በጭራሽ የማታገኙት ሆኖም ሳምሰንግ ስልክ ላይ ብቻ የምታገኙት አዲስ ፊቸር ላሳያችሁ። ይህም አዲስ ፊቸር ጋላክሲ S26 አልትራ ላይ ብቻ ነው የተካተተው። ፕራይቬሲ ዲስፕሌይ ይባላል። ኢቭን ዋይል አዲስ ከሚመጣው አይፎን 18 ፕሮ ማክስ ላይ ራሱ ይሄ ፊቸር የለም። እስቲ ማስታወቂያውን እንመልከትና እንዴት ነው ይሄ ፊቸር ሊሰራ የሚችለውን የሚለውን እንመልከተው። በምክንያት ነው ለመሰላችሁ እንዲያልኳችሁ ቢካዝ አይፎን 18 ፕሮ ማክስ በጣም የሚጠበቅ ስልክ ነው። ሆኖም ግን ምንም ፕራይቬሲያችሁን የሚጠብቅ ነገር የለውም። ሜቢ የፕራይቬሲ ፕሮቴክተር ካላረጋችሁ በስተቀር ማለት ነው። ስለዚህ 26 አልትራ ላይ ግን በቀላሉ ምንም የባንክ አካውንታችሁን ማንም ሰው እንዳያይባችሁ ራስ ስልኩ ሲሰራ ሃርድዌሩ ላይ ፕራይቬሲ ዲስፕሌይ ተገጥሞለታል ስክሪኑ ማለት ነው። ስለዚህ ምንም አይነት የስክሪን ፕሮቴክተር አያስፈልጋችሁም። ግላስ ፕራይቬሲ ግላስ አያስፈልጋችሁም። እና አይፎን 18 ፕሮ ማክስ ስልኮች ላይ ግን ያለ ግላስ ማድረግ አትችሉም ማለት ነው። ሌላው የሚለየው ግላስ እንኳን ብታረጉ ደወል ስክሪኑ ነው ፕራይቬሲ የሚያደርገው። 26 አልትራ ላይ ግን ያለው የመረጣችሁትን አፕሊኬሽን ብቻ ማድረግ ትችላላችሁ። ሜሴጅ ሲገባላችሁ ሜሴጁ ብቻ ፕራይቬሲ እንዲሆን ማድረግ ትችላላችሁና ይሄኛው አሪፍ ፊቸር ነው ብዬ አስባለሁ። ስለዚህ ፊቸር ያላችሁን አስተያየት ኮሜንት ላይ አስቀምጡልኝ። ይመቻችሁ።